ስንል ይሄን ነገር ብሰማ እኔ ለማግኘት አይደለም የመጣው ሌላ ነገር ፈልጋችሁ ነው እዚህ የመጣችሁት ብላ እንደገና ያንን ሳቋን ደስታዋ ተመለሰ ስንል አስበዋል። ይሄ ነገር ብትሰሙ ሊፈጠር እንደሚችል አትሊስት አንተ ጓደኛ ነህ። እኔ ዛሬም ነገር የምለው ነገር ቢኖር ለምንድን ነው ማትመክሩት? እኛ የቻልነውን በቻልነው አቅም እየተናገርን ነው አይደል? ቤተሰብም ገብቶበታል። እናት አባት እየተወያየ ነው። እህት አሉ፣ የሱም የሷም እህቶች አሉ፣ እያወሩበት ነው። ሚሊ አሁን ምን ላለታችሁ በጣም ግራ ስለገባኝ ነው። በእናትህ ግራ እንደሚያጋባ እኮ አውቃለሁ፣ ግን ልክ እንዳንቺ እኔም ኤርሜላ ለማግኘት ብዙ ጥረት አድርጌያለሁ እና ላገኛት አልቻልኩም። በእንደዚህ አይነት ጉዳይ እኔን ልታወራኝ አልቻለችም። ባገኛትና ባወራ ደስ ይለኛል፣ ግን የሷ እንደዚህ መሆን ሁለቱን እያራራቃቸው እንደሆነ አልገባትም ነው እንዴ ምናምን እስከ እኛም ግራ ገብቶናል። በቃ ምን ማለት ነው? እኛም ጓደኞቹ ግራ ገባን። ሜላት ምንም ማድረግ አልቻልንም።